እስከዛሬ ከቀረቡልህ ጥያቄዎች ብዙ ጊዜ ጥያቄዎች ቀርበውልህ ያውቃሉ? የጠላኸው ጥያቄ ምን አይነት ጥያቄ ነው? ስለምን ጉዳይ የቀረቡልኝ? ስለማንኛውም አንድ ጊዜ ጠይቆህ አንድ ጋዜጠኛ ወይ አንድ ቦታ ላይ ተጠይቀህ አሁን የመጠየቅ ነበረበት ብለህ ቅር ያለህ ነገር? ይሄ አስቸጋሪ ጥያቄ። ቅር ያለህ ነገር የለም ማለት ነው? አለ፣ ብዙ ብሽቅ አለ በጣም። ግን ለምሳሌ አንዱ ታክሲ ውስጥ አጠገቤ ቁጭ ብሎ ለአድዋ ምን ሰሩላት አለኝ። ግን በጣም ነው ያበሸቀኝ። እኔ አድዋ ስራልኝ አላለችኝ። እኔም ለአድዋ ውለታ የለብኝም። እኔ የሌላ ሰፈር ልጅ ነኝ። ይሄ ያው ብሽቅ ጥያቄ። ሌላ ብዙ አለ፣ ይበቃል። ለምሳሌ እሺ፣ አንድ ጀመርኩኝ እኔ መጠየቅ ከመጡልኝ ጥያቄዎች ውስጥ አሁን በምን አይነት ሁኔታ ላይ ነው ያለኸው? ምን ታደርጋለህ? ምን ትሰራ? በስንት ጊዜ ምን ያህል ሰዓት ረፍታለህ? ምን ያህል ጊዜ ትጽፋለህ? ይሄንን ጽፌ ብልክልህ ይሻላል መሰለኝ። ምክንያቱስ እኔ ያላውቀውማ። ጠዋት እነሳለሁ፣ ያሰኘኝን እሰራለሁ። ማስታወስ ስለተበላሸ ማስታወስ ችሎታዬ ስፈልግ እጽፋለሁ፣ ስፈልግ ጫት እቅማለሁ፣ ስፈልግ እጠጣለሁ፣ እንደፈለገኝ። ምክንያቱስ ጡረታ ወጥቼ መብቴ ተከብሮ በቃ አለቀ። እሺ እሺ። አሁን አሜሪካ የምትኖር ሀና በረከት የተባለች ጎብኛችን አንዲት ጥያቄ ጠየቀች። ካንተ ጋር ኃይለኛ ፍቅር ይዞኛል፣ ላገባህ በወድ ስንተኛ ሚስትህ ታረገኛለህ አለች። ይኸውልሽ እመቤቴ በጣም ደስ ይለኝ ነበር፣ ግን እንደ 5 ጣት 5 ሚስት ብቻ ነው የተፈቀደልኝ። አምስተኛዋ ላይ ስለሆንኩ በሚቀጥለው ስንወለድ እንገናኝ በልልኝ። ሀና ተመልሶልሻል። ሁለተኛው ጥያቄ ወደ ቤተሰብ ሁኔታ ስንመጣ ልጅ አስተዳደግ ላይ እንዴት ነህ? ስንት ሰዓት ላይ ታጥባለህ? ስንት ሰዓት ላይ ታቅፋለህ? ወይስ እንዴት ነው? የልጅ አይነት የልጅ አስተዳደግ? የኔ ልጅ አስተዳደግ የሀበሻ ነው። እናቱ ናት የምታጥበው፣ የፈልገው የምታደርገው። ውጭ መውጣት ሲችል እኔ ከዛ በፊትም እኮ እስማለሁ ልጆቼን። ግን እኔ ማድረግ መውጣት ወደ ውጭ መውጣት ሲያምራቸው ይዣቸው መውጣት፣ መንሸራሸር እስኪያድጉ መሸከም እስኪያቅተኝና ራሳቸው አብረን እስክንሄድ ከዚያ በኋላ መርካቶ ድረስ እስክንሄድ እና ከዛም ወዘተ ድረስ ሁሉ እንሄዳለን። ስኬታማ ነኝ ብለህ ታስባለህ ወይ እስካሁን በሰራኸው ስራ ሁሉ? በፍጹም ወይም የቃላት ጉዳይ ነው። እኔ ማምነው የመጨረሻ እድለኛ ነኝ ብዬ ነው ማምነው። ምናልባት በሌላ ሰው ቋንቋ ስኬታማ ይሆናል። እስካሁን ካሳለፍካቸው ወቅቶች፣ ጊዜያቶች የትኛው ተመቸህ? የኃይለ ሥላሴ፣ የደርግ ወይስ የኢህአዴግ? የመሰለህን ነገር መናገር ትችላለህ። እሺ፣ ለግሌ ሁሉም እኩል ተመችተውኛል። ስለማውቅበት ለፍቅር እንደሆነ ወጣት ስለነበርኩ አዳሪ ትምህርት ቤት ሆኜም ጃንሆይ እየመጡ በወር አንድ ጊዜ ፍራፍሬ ይዘውልን ስለሚመጡ እና ሲሄዱ ስለምናያቸው እና በኋላም እንደ ጃንሆይ ድንቅ ሰው አይቼ አላውቅም። ማለት ቀርቦኝ የማያውቅ ከሩቅ ይህን ያህል ሰው በቃ ሲጃጅ ያኔ ነው እድሜ አተላ የምትለው እንጂ እኔ ጃንሆይ ፍቅር ያለ የኔ ጃንሆይ የኔ ፍቅር ነው ደግሞ ጃ እንዲሆኑ ያደረሳቸው። እኔ አላመንከኝም፣ ግን የሚያምኑ ብፁዓን ናቸው።
ሌላ የመጣልህ ጥያቄ ምንድን ነው? በዓሉ ግርማ በህይወት ቢኖር ኑሮ አሁን ምን አይነት ሰው የሚሆን ይመስልሃል? ከነበረው ሁኔታ አንጻር ታይቶ የማያውቅ የመጨረሻ ደራሲ ይሆን ነበር። ምክንያቱስ ኦሮማይን እስኪጽፍ ድረስ ዝም ብሎ እየጫርክ ነው። በቃ ተሰጥኦ ስላለህ ነው እንጂ እየጫርክ ነው። ገና ጻፍኩም ስለ ኦሮማይን ጻፈ። አላሳየኝም። ሌሎቹን እስካሁን ያሳየኝ ነበር፣ አላሳየኝም። ሳነበው 60 ገጽ አስታውሳለሁ። ለጓድ ሊቀመንበር የተጻፈ ሪፖርት እሱን ኤክስ ቢያደርግ ኖሮ እስካሁን እንደ ኦሮማይ ድንቅ ልቦለድ አላነበብኩም እስካሁን። እና እስካሁን ቢኖር ኖሮ ሁሉም ይረሳል። እኔ ጋር ከመምጣት በፊት በዓሉ ጋር ሄደህ በዓሉ ጠቁሞን ነው ትል ነበር እስካሁን። እዝገር ግን ለእኔ ሲያዳላ ቀጨልኝ። ይኸውልህ ሌላ ጥያቄ ምንድን ነው? ብዙ ጊዜ የሚጠየቁ ጥያቄዎች ናቸው፣ ግን አንዳንዴ ትንሽ ለየት ያለ መልስም ይፈልጋል። ጽሁፎችህን ደጋግመው ካላነበቧቸው አይገቡም። ለምንድን ነው እንደዚህ የምታስጨንቀን? ያለች ጎብኚ አለች። ለምን እንደማስጨንቅሽ ተጨናቂዋ ታውቂያለሽ። እኔ ግን ማውቀው ምን ነበር ጥያቄ? ደጋግመው ጽሁፎችን ካላነበብሽ መጀመሪያ አንብበሽ ካልገባሽ ጥለሽው ለምን ሌላ ጽሁፍ አታነቢም? ማለት የደጋገምሽው እኮ ቢጥምሽ ነው። የማነሽ ቆንጆ በላት። ክንፈ አሳየኸኝ የተባለ አንድ ሰው ከሐዋሳ ጋሽ ስብሐት አገርማ ከኢትዮጵያ ውጪ ሄደህ ልትማር ፈልገህ ከዛ በኋላ ትምህርቱን አቋርጠህ መጥተሃል። ይሄ ነገር እውነት ነው ወይ? እውነት ነው። ምክንያቱ ምን ነበር? አዎ እሱ ጠየቀ እንጂ ለካ ለእናንተ ነው የምመልሰው። እሱ ጠየቀ። ይኸውላችሁ ሄድኩ አሜሪካ የሄድኩት በስኮላርሽፕ ነው። ጥይት ተማሪ ነበርና እንደምታውቀው እና ሄጄ እኔ የፈለኩት መጀመሪያ ፊሎዞፊ መማር፣ ቀጥሎ ሶሲዮሎጂ። የኛ ዩኒቨርሲቲ ኮሌጅ ዲን ኦፍ ስቱደንትስ የሚባለው ከሁለተኛ ደረጃ ጀምሮ የሚያውቀኝ ልክ ለአንተ እኔ ነኝ የማውቅልህ ላይብረሪ ሳይንስ ነው አለኝ። እንዴት ስለው እውቀት በሙሉ እዚያ ተጨምቋል፣ እሱ እዛ ትማራለህ አለ። ሄድኩ። እዛ ላይብረሪ ሳይንስ ስማር 2 ሳምንት ብቻ ነው። ያውም ትዕግስት ብዙ ታግሼ ነው። መጀመሪያ አስተማሪያችን አሮጊት ናት፣ ያኔ ወጣት ነኝ። ሙስታሽ አላት፣ ባለሻኛ ናት፣ ድምጿ ወፍራም ነው። አስበው እንግዲህ። ከዛ ጋር ደግሞ የመጀመሪያው ትምህርት የመጀመሪያው የአሜሪካውያን ላይብረሪ ስንት ቮሊዩም ነበረው፣ ማን መሰረተው ምናምን። አሁን ያንን ሁሉ እውቀት ይዤ ነው እንግዲህ ሲመጥቼ ማስተምረው። አይ አልፈልግም አልኩ። በደንቡ መሰረት ደግሞ አመለከትኩ። ስቱደንት አድቫይዘር ፎረን ስቱደንት አድቫይዘር ይባላል የሚባሉ ቆንጆ ሴትዮ ነበሩ። ነገርኳቸው አሁን ያልኩህን። እኔም ፈልገው ፊሎዞፊ እና ሶሲዮሎጂ። የትኛው ሜጀር አስመረጠችኝ። መረጡ። ስትጻጻፍልኝ 6 ወር ፈጀ። በአሜሪካ እኮ ይሄ ቢሮክራሲ ምንድን ነው መመሰል። በኋላ ሲገባኝ ከዚህ ስንሄድ ተመልሰን የምንሰራው ሁሉ ጆብ ዴስክሪፕሽን ሁሉ አለ። ያንን ልንሰራ ስለሆነ ያንን ብቻ ነው የምንማረው።
እኔ ደግሞ አልሆነልኝም። ስለዚህ ተውኩት። እንኳን ተውኩት አልኩ። ምክንያቱም ባልተወው ኖሮ አሜሪካውያን እንዴት ያኔ የዚያን ጊዜ ሰዎች ነው የምልህ እንዴት ቆንጆ ሰው እንደሆኑ ከአስተዳደጋቸው ጥቁርና ነጭ እንዲህ ስለሚባባሉ እንጂ አንተ እንዲህ ከሌለብህ እንዴት ደግ። ይኸውልህ መጀመሪያ አይረዝምባችሁም ግን ግድ የለም እስከ ተነገ ወዲያ። እሺ ይኸውልህ መጀመሪያ እዛ ያደነቅኳቸው ከዚህ ሲያሰምሩን ያበላሹብን እንጂ ዋሽንግተን ዲሲ የ15 ቀን ኦሪየንቴሽን አለ። በመጠኑ ባህላቸውን እንድታውቅና ሳታውቅ እንዳታስቀይማቸው። እችን እኛ እዚህ ከሲኒማ ሁሉ ከምናነበው ልቦለድ ሁሉ እናውቃለን፣ አያስፈልገንም። እኔና ጓደኛዬ መዞር ነው። ድንቅ ናት ዋሽንግተን ከተማ። ከዛ ሄድኩ። ካላማዙ ሚሽጋን ትባላለች ትንሽ ከተማ እና ኮሚክ ሶንግ ውስጥ ሰማ ነበር ስሟን። ካላማዙ የምትባል አገር የለችም በኔ ቤት። ካላማዙ ሄድኩ። እዛ ከኤሮፕላን እንደወረድኩ አንዱ ሰውዬ በግምት 15 ዓመት የሚቀድመኝ እንደዚህ ሚስተር እግዚአብሔር አለኝ። ይኸውልህ እንዴት አወቀኝ? እሱስ አወቀኝ። እኔ ደግሞ ያን ጊዜ አወቅ እግዚአብሔር መሆኔን ያኔ ነው ያወቅሁት። ይኸውልህ ከዛ ወዲህ ቀስ እያልኩ እየለመድኩት ነው። እና ምንድነው ስለው ዩኒቨርሲቲው በሆነ ምክንያት 15 ቀን ስለሚዘገይ እስኪከፈት እኔ ቤቴ እንዳቆይህ ምንድነው ፈቃደኛ ሆኜ ነው። ምክንያቱስ ልጁ ሴት ልጅ ናት፣ ብቸኛ የኔ ዕድሜ ናት። የውጭ አገር ሰው እንድታውቅ እንድታይ ምናምን ንገር ያልሆነ ማለት ነው ብሎም ጭምር ነው። ሄድ እንዴት ያለ መስተንግዶ ነው! ይገርምሃል እውነት። ከዛ ደግሞ አድርሶኝ ዩኒቨርሲቲ ሲከፈት በቃ በጣም ተደስቼ የእውነት በእኛ ቢሆን በጣም ስሜው ልልህ ይችላል። ተሰናበት። ከዚያ በኋላ ረሳሁት። እኔ ሰው እረሳለሁ ሴት ካልሆነች። አንድ ወር ቆይቶ እሱ መጣ። አስታውሳለሁ 14 ሹራብ ብቻ እንግዲህ ከሱ የተረፈ ግድልም ታውቃለህ እንደሚተርፋቸው ሹራብ ብቻ እና ሸሚዞች ሁሉ አምጥቶልኝ አይ ቲንክ ዩ ዊል ኒድ ዲስ ብሎኝ ተሰናብቶኝ ሄደ። ያው እንደዚህ ጀንትልሜን። ከዚህ ጋር ደግሞ አንድ ቀን አሁን ትምህርት ቤት ነኝ ማለት ዩኒቨርሲቲ፣ ረዥም ኮሪዶር ነው ወደ ቁርስ ለመሄድ እና ከወዲያ 3 ጎረምሶች እየመጡ ነው እና ሰምቻለሁም አንብቤያለሁም በፊልም አይቻለሁም እንዴት እንደሚደቁሱት ንገርን። ለምን አልመለስም ስል የሆነ የሀበሻ ወኔ የምትለዋለ አይደል? ግን ይመስለኛል የሰው ልጅ የወንድ ልጅ ወኔ ነው። ለሀበሻ ብቻ አይመስለኝም። ግፋ ቢል ትንሽ አፍንጫ ቢደማ ነው እንጂ የሀበሻይቱ ልጅ ምናምን እያልኩ ከሄድኩና አጠገባቸው ስደርስ በጣም አጭርየው ትከሻው ጋር እደርሳለሁ እና ዋት ዩር ኔም አሉ። ቦክስ ነው የምጠብቀው። ስብሐት አልኳቸው። ሳበት የስ ሳበት አሉ። ማንም ቢነካ ለእኛ ትነግረናለህ
አፈር እናስግጠዋለን አሉኝ በአማርኛቸው። ኦኬ ይሄ ነው እንግዲህ ፕሬጁዲስ የሚባለው። ይሄ ብቻ ማለት ነው። ከዛ በኋላ ይሄ ላይብረሪ ሳይንሱን ስተው የግማሽ ሰዓት የእግር መንገድ ሄጄ ነው ከተማ ሲኒማ ማየው። 3 ፊልም ተከታታይ አይቼ ስመለስ የራት ሰዓት ነው፣ ሊጨልም እየጀመረ ነው። እና ከወዲያ በሲኒማም ያየናቸው ሄልስ ኤንጀልስ የሚባሉ በዱቅዱቅ የሚሄዱና በሰንሰለት የሚገርፉ ንገር ምናምን፣ አዎ እነሱ ሲያልፉ አያለሁ። ዝም ብዬ እሄዳለሁ። አላሰብኩትም። በኋላ ነው የገባኝ። ለምንድን ነው ያልነኩኝ? አስታውቃለሁ ንገር እንዳልሆን። ንገር ብሆን እዚህ ብቅ አልልማ። ስለዚህ ተውኝ። አያው እንግዳ አይነኩም ክሪሚናል ቢሆኑም። ከዛ ውጭ ግን አቀባበል ልነግርህ አልችልም። ይበዛል እውነት። ሌላ ጥያቄ ምንድን ነው፣ ኢትዮጵያ ውስጥ ባልተለመደ መልኩ ወደ ወሲብ የሚጠጉ ጽሁፎችን ትጽፋለህ። ይህ ድፍረት ከየት መጣ? ድፍረት አይደለም እኮ እኔ አስተዳደጌ ክርስቲያን ነው። አሁንም እዝጌር ይኑር ከሞት እንነሳ አላውቅም እንጂ ኑሬ እንደ ክርስቲያን መኖር ነው የሚስማማኝ። በጣም ነው የሚስማማኝ። ጥያቄ ምን ነበር? ከወሲብ ጋር እና መዋሸት ምናምን የለም። ደግሞ ባለ ሀገር ነኝ። አገር ቤት ነው ያደጉት እስከ 10 ዓመት። ያኔ ነው የምትቀረጸው እኮ እዛ ምንም ብልግና የለም። ብልግና ያለው እኮ ስታደርገው እንደዚህ ባለጌ ይባላል የሚያደርግ ሰው ወይ ታላቁን የሚሰድብ እንጂ ምንድነው ሲሄዱ ቆይ የፈለከው ነገር አለ ስታወራ ታወራለህ። በቃ ለምሳሌ ወደ አማርኛ ተስፋዬ ገሰሰ ሳንሱር ሰርዞ ያኔ ሳንሱር ይሰርዝና ምትኩን ይጽፍልሃል። ተስፋዬ ምን አለ? እኔ እንደዛ ነው የምጽፈው እያልኩ ነው። ከሀገር ቂጥ መጥቶ ይጠይቀኛል የምትለዋል ከሀገር መቀመጫ መጥቶ ይጠይቃል። ተሻሻለ ማለት ነው። ይሄ ነው። ይበላሻል እኮ ግን ቃሉ ራሱ ቃሉ ይበላሻል። ኧረ አይገናኝም። ከአድማስ ባሻገር መጥቶ ጠየቀኝ ብትል አይሻልም? በዓሉንም እያስታወስ ስለዚህ ቀጥታ ነው። ምንም ዋሸት አያስፈልግም። ደግሞ ቆይ አልጨረስኩልህም። እኔ የምጽፈው ያየሁትን ወይም የሰማሁትን ብቻ ነው እና ለአንባቢ እንዲመች ደግሞ ስቶሪ ቴለር ስለሆንኩ በሱ ነው የማምነው። የኔ የተሰጠው ስቶሪ ቴሊንግ ስለሆንኩ ደስ እያለው እንዲፈስለት ብቻ ነው ማስተካክለው እንጂ ምንም ፈጥሬ አላውቅም። በዓሉም እንደዚያ ነው። መንትዮች ነበርን በደጉ ዘመን። በስነ ጽሁፍ ውስጥ በቅኔ የሚሆን በአንዳንድ ጊዜ መረር ወቅት ይሄ ነገር ለኢትዮጵያ ሕዝብ ይጠቅማል ስልህ በተለያየ መልኩ ነው ጠቅሞት ነው ሰው የሚያነበው ያንተን ጽሁፍ ተከታትሎ። ግን ይሄ በቅኔያዊ መንገድ እንዲህ ብዬ ማለቴ ነው ይሄንን ሕዝብ ከተጠቀመበት ይጠቀምበት ብለህ የጻፍከው ጽሁፍ አለ? ይሄ ጥያቄ አልገባኝም፣ ይቅርታ። ቅኔያዊ አጻጻፍ ማለት እንዴት ነው? ቀጥታ ነው የምትጽፈው? እኔ እንደሚገባኝ ለምሳሌ ጽሁፎችህ ቀጥታ ናቸው፣ ይገባኛል። እንደሌላው ሰው ደጋግሞ ማንበብ ምናምን አያስፈልገኝም። አሁን በቅርብ ጊዜ ብዙ አንባቢ ግን ቅኔ ሊያይበት ይፈልጋል። አሁን ለምሳሌ ቅርብ ጊዜ የምናየሁኝ አንድ ሰው ትግራይ ክልል ውስጥ በአንድ ሀብታም ቤት በር ሲያልፍ ዘበኛው በአማርኛ
ቁም ሲለው እኔ ደሃ ነኝ አማርኛ አልችልም ማለት ምን ማለት ነው ብዬ ብዙ ማሰብ አልፈለኩም። የገባኝ ነገር አለ። እቺ ትንሿ ነገር ነች። እሷን ልንገርህ። እሺ ይኸውልህ ያኔ ያን ጊዜ እኛ አገር አማራ፣ ትግሬ ምናምን የሚባል አናውቅም። የምናውቀው ባላገር ነን ብያለሁ። አማራ በቃ አማራ ነው። የሩቅ ስለሆነ ስንፎክር ለምሳሌ ገብሬ ወዲ በዓል ማይ ጉንዲ፣ ገብሬ ጎሞራ በዓል ዓደም ሓራ እንላለን። ትርጉሙ ጨምርልን። የሰውየው ልጅ የማይ ጉንዲ ወጣት እኔ ጎሞራው፣ እኔ አማራው፣ እኔ ጎሞራው ማለት ነው። ይሄ እንግዲህ ትራይባሊዝም ምናምን የአሁን ኮሎኒያሊስቶች መጥተው ያጋቡብን ነው እንጂ እኛ እንደዚህ ነው የምንኖረው። ይሄ እኮ የምንመሳሰል ስንሆን ነው እንጂ ባሪያ እኮ ሲሸጥ እኛን ስለማይመስል ባዳ ነው ማለት ነው። ይሄ የድሮ ዘመን ነው፣ ግን ሀቅ ነው እና መደበቅ አያስፈልግም። ራሱን እና ባሪያ ነው የምንለው። ስለዚህ መልእክት ልታስተላልፍ ስትፈልግ መልእክት ራስህን ነፃ ብለህ ትጽፋለህ እንጂ ይሄ ለእንደዚህ ነው ብለህ ታርጌት አታደርግም። እንደገና እንኳን አስታወስከኝ። እኔ መልእክት ለመጻፍ አስቤ አላውቅም። አሁን ምንድን ነው ዜን መጽሔት ስንጽፍ ዋና አማካሪ ነኝ። መጽሔቷም የራሴ ናት እና የሚመለከተኝን የሀገር ጉዳይ ተናግሬያለሁ። ይኸውም ለቅሶ፣ ይሄ ዋይ እንደዚህ ጊዜ ማጥፋት ነው። 3 ቀን ሐዘን፣ ሙት ዓመት ምናምን 40 ይሄ ጊዜ ማጥፋት ነው የሚለው በጭራሽ ልክ አይደለም። ምክንያቱም ጊዜውን የሰራተኛውን ቆጥበህ በኋላ በሳይኪያትሪስት ገንዘብ ነው የሚያጠፋው እንደምታውቀው በአሜሪካ። የኛ አገር ግን ባህላችንን እንደውም ሙሉ በሙሉ ካፒታሊዝም ሆኖ ካልሄደ የኛን ባህል ቢጨምርበት፣ የኛ ባህል ለምሳሌ መላቀስ፣ አብሮ ማልቀስ ይወጣልህ አልኩ። አልቀስ ይወጣልህ እንባባል አይደለም? እናልቀስ እናለቀስ 2 ቀን 3 ቀን 4 ቀን ብቻችንን ከማዘን እንደ አሜሪካኖቹ ይቅርታ፣ እነሱ ብቻም አይደሉም እንደኛ አብሮ ዘመዶቻችን ሁሉ አብረውን ስለሚውሉ ስለሚያድሩ እና የምናለቅሰው እኮ በአንዳንድ ጊዜ ነው። አዲስ አልቃሽ ሲመጣ ነው። ከዛ ውጪ ጨዋታ ነው፣ ጆክ ነው፣ እንደዚህ ሳይኮሎጂካል ምንድነው የሚባለው ቃላት አለ እኮ እንዳለ ቴራፒ እየተካሄደ ነው። የማህበረሰቡ ጥበብ ሲግሞንድ ፍሮይድ አንድ ጂኒየስ ስለሆነና ማባዛት ስለቻለ ነው እንጂ ማህበረሰቡ ግን የሚናገርለት ስላጣ ስንት ነገር እየከሰርን ነው። ብትፈልግ በተለይ ይሄ የለቅሶና የሳይኮሎጂ ጉዳት ብቻህን ማዘንና ከሚወዱ ሰዎች ጋር ማዘን ልዩነቱ አብሮ መብላት ብቻ አይደለም፣ አብሮ ማዘንም በጣም ያስፈልገናል። የሰማነውን በልባችን ያሳድርልን። አንድ ጊዜ አንድ ፕሮግራም ላይ ተገኘሁኝና የክብር እንግዳ ነበርክ። አርፍደህ መጣህ በጣም ብዙ ሰዓት። ትዝ ይልሃል? ቴዎድሮስ ታደሰም አንደኛው የክብር እንግዳ ነበረ። ከዛ በኋላ መጣህ። በጣም ትጠበቅ ነበረ። በቃ አሁን ጋሽ ስብሐት መጥቷል፣ ፕሮግራሙ ይጀመር፣ ለጥቂት ሰዓት ስላረፈደ ይቅርታ ይጠይቅ ብሎ ጋባዥህ ሲያስቀምጥህ ምንድነው ያልከው? እኔ ሞኝ አይደለሁም አበሻ ነኝ፣ ባህሌን አከብራለሁ ብለሃል። እኔ ትዝ ይለኛል ባህሌ በሰዓቱ መገኘት አይደለም ትንሽ ገፋ ማድረግ ነው፣ ባህሌን አክብሬ ነው እንጂ
ላረፍድ ፈልጌ አይደለም ብለህ በጣም ሰው ተቀይሯል። በዛን ጊዜ በነበረው ስሜት አስታውሳለሁ። አሁንስ ቀጠሮ ላይ እንዴት ነህ? የምን ቀጠሮ? የትኛውን ቦታ ስትቀጠር በሰዓቱ ነው የምትደርሰው? ከግለሰብ ጋር ከሆነ ቀድሜው ነው የምደርሰው። እንግድነት እስከሆነ መንገድነት የትኛውን ቦታ ላይ ትጠራለህ? በግብዣ መልክ ቢሆን እሺ ብዬ ከሄድኩ በጊዜ ነው የምደርሰው። ግን የሚሄደው በህዝብ መመላለሻ ስለሆነ አንዳንዴ መንገዱ ተቆፍሯል፣ በወዲያ ዙሩ ሲሉ ዘገያለሁ። እሺ ድንገተኛ ጥያቄ ልጠይቅህ ነው። የሆነ ነገር ሰምተህ ጋሽ ስብሐት አለው ሲባል ሰምተህ አታውቅም? ብዙ ጊዜ ያላልኩት መዓት ነው። ግን የሚያውቁኝ ግዴላቸውም፣ ለምደውታል። የማይመስል ሁሉ ግን የሰውየውን ፈጠራ ወይ የሴትዮን ፈጠራ ያሳያል እንጂ አንተ ትቃወማለህ። እኔ ይሄን ነገር አላልኩም እያልክ ባገኘው አጋጣሚ ሁሉ ለምን ነው የምቃወመው? ይሁን ብለህ ታልፈዋለህ። ምናልባት ከ4 ኪሎ ቦሌ ስንት ነው ታክሲ ሂሳባው? ታክሲ ነው ይላል። አንተ አብዛኛውን ጊዜ ለታክሲ አልከፍልም፣ ሰው ነው የሚከፍለው ከገባሁ በኋላ። ግን ሰው ይከፍላል ብዬ አልገባም። ካልያዙ ደግሞ የታክሲ ስንት ነው? 2 ብር ይሁን 5 ብር ለእኔ ልዩነት የለውም። ቢያንስ 20 ብር ይዤ ነው የምወጣው ከቤቴ። ሀብታም ነኛ። እሺ ጋሼ፣ እስቲ በራስህ አሁን እንግዶች አዲስ እንግዶች ናቸው። ኢትዮጵያ ቴሌቪዥን ሲሆን ኢትዮጵያ ቴሌቪዥን እንግዶች ናቸው የሚያዩ፣ የኢትዮጵያ ቴሌቪዥን የሚመለከቱ። እነዚህ አዲስ እንግዶች ናቸው። በተለያየ የዓለም ክፍል የሚኖሩ የዩቲዩብ ጎብኚዎች ናቸው። እስቲ አንድ ነገር ጋብዛቸው፣ የመሰለህን መናገር ትችላለህ። በጣም ነፃ ነህ። ስለፈለግከው ነገር አንስተህ አሁን ልጽፈው ወይ ያዘጋጀው ወይ ጻፍከው ሊሆን ይችላል። በጣም ደስ ይለኛል። መንቀሳቀስ ይፈቀዳል። ሁልጊዜ በተቻለኝ መጠን መሰብካት ስብከት አለችኝ። የምሬን። ጧት ስትነቃ ተመስገን በል። ርዕሷ በረከቶችህን ቁጥር ነው። ተመስገን በል። ሞተህ ልታድር ትችል ነበር። ደግሞ ከዛ ከአልጋ ወርደህ ስትቆም ተመስገን በል። በሆነ ምክንያት የአልጋ ቁራኛ ሆነህ ልትቀር ነበር ትችል ነበር። ስትንጠራራ ደስ አይልም? እንዲህ ስትል መንጠራራትን የሰጠህን ተመስገን በል እያልክ ደግሞ ከዛ በፊት እንጂ ሽንት ወጥሮሃል እኮ ስትሸና የጠጣን ውሃ ሽንት ሆኖ መውጣቱ ሁሉ የማናውቀው ተአምር ውስጣችን ማሰራቱ ተመስገን በል። ከዛ ደግሞ ወጥተህ ስትሄድ መንገዱ ሁሉ ጤና ነው። ታክሲውም፣ ሰው፣ ምንም፣ ለማኙ፣ መነኩሴውም ድንገት ተመስገን በል። ምክንያቱ ሰው ጄኔራል ሰጥ አርጋቸው አሪፍ ስም ነበረች፣ ሰጥ አርጋቸው የሚባሉ ጄኔራል ጨለማን ተገን አድርገው ታንክ ገብተው አገሩ ጸጥ ብሎ ቢቆይህስ ምን ታረግ ነበር? ጠላት አለኝ ይሆን እንዴ? ተመልሼ ልግባ፣ ተመልሶ ገባ ይሉኛል ምናምን ትል ነበር። አገር ሰላም በመሆኑ ተመስገን በል እያልክ ስትሄድም ቆማጣ ስታይ ረስቼ መዓት ነው። ይሄ ነው ሁልጊዜ ተመስገን በላ። አሁንም ተመስገን አልኩ። እኔ ጥያቄዎቼን ጨርሻለሁ። ከዚህ በላይ ጥያቄ የለኝም። አንድ እንደ መጨረሻ ምንድነው ሁልጊዜ ማረገው ስታየኝ እንዴት ነው ከጋዜጠኛ ወጣ ያለ አመለካከት አለኝ ወይስ
አሪፍ ነኝ ባንተ አገላለጽ እስካሁን በጣም እስካሁን በኋላ እንግዲህ አይቼ እነግርሃለሁ። እኔ እስካሁን ድረስ ያለው ይበቃኛል። በጣም ነው የማመሰግነው ጋሽ ስብሐት ለተመልካቾች። ስለዚህች ደግሞ ቆይ የመጨረሻ ነፍስ የሆነች ነገር ነው የምነግራችሁ። ሰላምታዎች ሰላምታ ባይኖር የሆነ ጉዳይ ቢኖርህ እንዴት ነው ማን ይጀምር? ምን አይቸግርም? በጣም ሰላምታ አንድ ትልቅ ኢንቨንሽን። አብረነው ስለምንኖር ግድ የለም። ሰላምታ ደግሞ ልዩ አይነት ነው። የጥንት ግብፅ ሲሆን ፈርዖን ሲያልፍ ሳለ እዚህ ላይ እንዲሁም መኳንንት ቢያልፉ ያው ነህ ተራ ሰው እንደኔ ከሆንክ ማለት ነው። ድሮ እንደኔ ድሮ እንዲህ ይሆናል። ይቀጥልና የእኛን አገር ሰላምታ ታውቃላችሁ። እንደዚህ ከሁሉ ሰላምታ ማነው ቆንጆ? የህንድ ነው። መጀመሪያ እንዲሁ ሳይንቲፊክ ስለሆናችሁ ሃይጂኒክ ነው። መጨባበጥ መሳሳም የለም። ናማስቴ ነው። ዋናው ደግሞ ትርጉሙ ወደ እንግሊዝኛ እንበልና አይ ባው ቱ ዘ ዲቪኒቲ ኢን ዩ ነው። ምክንያቱም ሁላችን ውስጥህ ላለው አምላክ እሰግዳለሁ ማለት ነው። ምክንያቱም ሁላችን እኮ አምላክ ነው ውስጣችን። ማያ እንዲህ በደስታና ማስፈራራት ምናምን እየከለለችን ነው እንጂ ሁላችን አማልክት ነን እና ለየአንዳንዳችን ናማስቴ ስንል ድንቅ ማሳረጊያ አይመስልህም? በጣም ጥሩ ማሳረጊያ። በጣም አመሰግናለሁ ጋሽ ስብሐት።